ምን ነገሮች ሊሟሉ ይገባል የሚለው ነገር በደንብ ትኩረት ተደርጎ ሊሰራበት ይገባል ማለት ለምሳሌ ኮንፈረንስ ቱሪዝም በምን አዋጅ በምን ፖሊሲ ነው የሚሰራው ምን ነገሮችን ማካተት አለበት የሚለው እንደ ፖሊሲ ከወጣ በኋላ ቀጣይ ላይ መንግስት ሬጉሌት ነው ማድረግ ያለበት እንጂ ይህንን ስራውን ወደ ግል ድርጅቶች ወደ ግል አካላት ማህበራትም ሊሆኑ ይችላሉ ማምጣት አለበት ስለዚህ በአግባቡ መሰራቱን መቆጣጠር ነው ያለበት መቆጣጠር አለበት ስራውን ግን ወደዚህ ማምጣት ይኖርበታል ማለት ነው ከዛ በኋላ በዛ አዋጅ መሰረት ይሄ ነገር ተሟልቷል የሚለውን በግሉ ላይ ለሚሰሩ ሰዎች በደንብ ኮንትሮል ማድረግ አለበት ከላይ ሆኖ እኔ ለምሳሌ ሬት በሚያረግ ጊዜም መንግስት ሳይሆን ሌላው አካላት እንደዚህ አይነት ነገሮችን ከሰራ በኋላ መንግስት ከላይ ሆኖ ሬጉሌት ያረጋዋል ማለት ነው ሌላው ኦን ኮኔክቲቭ ፍላይት አዘጋጅተን ክልል ከተሞች ላይ ያሉትን ማሳተፍና እድል መስጠት አለበት ምን ማለት ነው እዛው ለምሳሌ እዚህ እንደገቡ አዲስ አበባ ኤርፖርት እንደደረሱ ቱሪስት እኔ እዛ ተሳታፊዎቹ በአጠቃላይ የውጭ ዜጎች ቀጥታ ወደ ሌላ ክልል ከተሞች ያወጣን ለነዛ ምድል መስጠት አለብን ሐዋሳ ላይ አርባ ምንጭ ላይ ሌሎች ቦታዎች ላይ እነዚህን ያሰፋን እዛ አካባቢ ያሉትንም ባለ ንብረቶች ባለ ሀብቶች ተጠቃሚ ማድረግ ይኖርበናል ማለት ነው ሌላው በደንብ ፕሮሞት መደረግ አለበት እየተሰሩ ያሉ ነገሮች እንደዚህ ያረግን ቱሪዝሙን ማግኘት ያለባትንም የግሉ ዘርፍም መንግስት ማግኘት ያለበትን ነገር አጉልተን ማውጣት ይኖርብናል ማለት ነው በደንብ ፕሮሞት ማድረግ አለብን እያንዳንዱ የምናረጋትን ነገሮች መንግስት ከግል ድርጅቶች ጋር እየተናበበ መስራት ይኖርበታል ማለት ነው በአንድ መስመር አሁን ከተነሳው ጥያቄ ከግሉ ዘርፍ አንፃር ምን ያህል ዝግጁነቱ አለ ቀደም እንዳልኩት የኮንቬንሽን ቢሮ በአንድ መስመር የኮንቬንሽን ቢሮ ይሄን ለመስራት ነው የተቋቋመው ስለዚህ በቅርቡ ይሆናል መልካም ዶክተር እንደገና አበበ የቱሪዝም ሚኒስቴር ዴታ እንደዚሁም ደግሞ የቱሪዝምና ሆቴል ማርኬት አሶሲዬሽን የፕሮጀክት ማኔጂንግ ዳይሬክተር አስማ መፍቱ ለጊዜያቸውም ለሐሳባቸውም አመሰግናለሁ እኛም እናመሰግናለን የውጭ ዜና አሜሪካና ቻይና መካከላቸው የነበረውን ከፍተኛ የታሪፍ መጠን ከ115 በመቶ በላይ ለመቀነስ መስማማታቸውን አስታውቀዋል። በቀጣይ 3 ወራት በስምምነቱ መሰረት አሜሪካ 145% የነበረውን የቻይና ታሪፍ በ30 በመቶ ስታወርደው ቻይና ደግሞ 125 በመቶ የነበረውን የአሜሪካ ታሪፍ በ10 በመቶ አወርደዋለች። እዚህ ውጤት ላይ አሜሪካና ቻይና ሲደርሱ የቻሉት ደግሞ ባለፈው ቅዳሜና እሁድ በስዊዘርላንዷ ጄኔቫ ረጅምና እልህ አስጨራሽ ውይይትና ክርክር ካካሄዱ በኋላ ነበር። ይህ ውሳኔ በዓለም ላይ አንዣቦ የነበረውን የኢኮኖሚ ድቀት ስጋት እንደ ጤዛ እንዲተን አድርጎታል የሚልም ሀሳብ የተሰነዘረ ይገኛል። ይህ ስኬት ደግሞ ቀጣይነት ይኖር ዘንድ ከአሜሪካ በኩል ገንዘብ ሚኒስትሩ የተወከሉበት በቻይና ዘንድ ደግሞ ምክትል ጠቅላይ ሚኒስትሩ የተካተቱበት የድርድር ቡድን ተሰይሟል። ይህ ቡድን በአሜሪካ አሊያም በቻይና ካልሆነ ደግሞ ሁለቱ ሀገራት በተስማሙበት ሌላ ሶስተኛ ሀገር ላይ ውይይቱ እንደሚካሄድ ነው የተገለጸው። በመጨረሻም ስፖርት የኢትዮጵያ ንግድ ባንክ ሻምፒዮን የሆነበት 2017 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ ትናንት መደበር የመጨረሻ ሳምንት መርሃ ግብር ፍጻሜውን አግኝቷል። ለ8ኛ ጊዜ የሊጉ ሻምፒዮን የሆነው ንግድ ባንክ በተለየ ዲዛይን የተሰራ አዲስ ዋንጫ መረከቡን ነው ከስፖርት ባልደረባችን ግርማ በቀለ መረጃ ለመረዳት የቻልነው። ክቡራን ተመልካቾቻችን የጤና ሚኒስትሯ ዶክተር መቅደስ ዳባ ከኢቲቪ ጋራ ቆይታ አድርገዋል። ይህን ቆይታቸውን ደግሞ ከዜናው በኋላ እናቀርባለን ባልናቸው መሰረት ልክ እኔ እንደወጣው ከዶክተር መቅደስ ዳባ ጋር ያደርገው ሙሉ ቃለ ምልልስ የሚተላለፍ ይሆናል እንድትከታተሉ ጋብዛለሁ። 12 ሰዓት ላይ የጀመረው ኢቲቪ ዜና 57 በ3 ምዕራፍ ተከፋፍሎ እዚህ ደርሶ ተጠናቋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም